Every gift triple now. Hello. And thank you so much. Thank you, Hamid. Thank you. Yes, ጋላሪ 11 ደረስን። ኢንሻአላህ ማሻአላህ ይሞላል። አወድዬ ቲንክ ዩ ሶ ማች እንዳልክዬ ቲንክ ዩ። ይሄ ደግሞ ቡሽቲ እንትና ናሆም ነው የሚበዳው መሰለኝ። ይሄ በስመ አብ ብልግና። አንተ በበቀደም ጊፍት ሲሰጥ ነበር። አፍና አትክፈት። ስብሐት ለመንፈስ ቅዱስ ነው ጉድ ላይ። ኧረ በእናትህ ገዴ ሃደረው ሽንታም ግጠም በይዋም ሙጤ ሃለኬቴ ናሆም ነው እኮ የሚበዳ። አንተ ቡሽቲ ሉጢ ሌዝቢያ ማለት ነው። ኧረ ተቃጠልኩ። ሴቱ ሲሰጠኝ ሌዝቢያን ይላል፣ ወንዱ ሲሰጠኝ ጌይ ብሎ ይጠራል። ኧረ ማን ይስጠኝ ለኔ? አንተ ደንቆሮ፣ እንደዚህ አይነት ነገር በጣም መጥፎ ነው። በጣም ሴንሲቲቭ ርዕስ እያነሳ ነው። አንተ ማን ያንተ ስሚ፣ ሚውት ካረክሽኝ ወጣለሁ። ወቂ ሚውት ካረክሽኝ አቆማለሁ። ኦኬ ተሰደብ። ኦኬ አዳምጪ። አንተ ለማኝ ኦሮሞ ነው እኮ ካንተ ማለት ነው ድርጅት የሚጠቀምልህ አንተ ለማኝ ማለት ነው። እመና ይሰራልሃለሁ። ማመነቴን እሰያለሁ። ከቲክቶክ ካልጠፋ እኔ ወንድ አይደለሁ። ገዴ ሃደኬቲ ጥምብ ዘረኛ እናታችሁ ትበዳ ሃደረው ገዴ ዝግፍቲ ሙጤ ሃደኬቲ ሸለፈታሚ ይሄ ጥምብ ቁልቋላም ይሄ እኔን ይሄ አረ ተቃጠልኩ። ዛሬ አባቴ አንተ እኔ ማሜ አይደለሁማ አልኳቸው። ማሜ አይደለሁም። አንተ ምን ሆነህ ነው እንዴ? ተረጋጋ። ገዴ ሃደኬቲ ሰው ምን ሆነህ ነው እንዴ? ባለጌ ነገር እንዴ? ስማምስ ቅዱስ ደንቆሮ ጂ ዛሬ ገና ያለው እኮ አወድ ከኔ ጋር እግዚአብሔር። አረ ጥንብ ቡሽቲ ምናምን ናሆም መስላለሁ ምናምን ጊፍት ሲሰጣቸው ማለት ነው። ቂጥህን ባዝሊን እየቀባህ የምትልክላቸው እራስ ቡሽቲ። አንተ ደንቆሮ በእናትህ በቃ ማሜ ረፍ። በቃ ንግግር ደስ አይልም። አንተ የተከበረ ሰው እንደዚህ አታዋርድ። በቃ ማሜ ከስድብም እኮ ስድብ ከላስላስ እኮ ላስላሳለሁ። ያው አንቺ ስሜ ዝም በይ እያልኩሽ ነው። ዋ ይሄ ክብር ጉዳይ ነው። ቃላት በቃ ይሄ ጥንብ ቡሽቲ ዛሬ ብቻ ከአራት ጌመር ጋር ትገባ። ራስ ጥንብ ቡሽቲ ራስ ማህይም በማያገባሽ አትግቢ። አንቺ ዘገምተኛ አልኩሽ እኮ አትናገሩ። እንደዚህ አይነት ቃላት መጥፎ ነው። ምን አገባሽ? ዝም ብለሽ አዳምጪ። ገባ? እኔን እየዞርክ ማስቀጣት ነው አይደል? አወድ የምትባል ውጣ ከኔ ቤት እና ተለብዳና አንተ የሹጣም ልጅ ደርሼብሃለሁ አልኩ። አዝገኛለሁ። እመነኝ። ብሎክ ውጣ። ገዴ ሃደኬቲ እኔ ያለሁበት ቦታ አትድረሱ። የኔ ጌም ህዝብ የሚያውቀው ነው። ቲክቶክ ላይ እንደሌላም ሽልጥልጥ ጌመር አይደለሁም። አይ አም ሪል ጌመር። 1 ሚሊዮን ኮይን አወረደ ምናምን ኮሜንት ጽፉልን መሰለ እንዴት እንደምገለበጠው እያልኩ እኮ አንተ ሽንታ። እኔ መንግስት ነኝ እኮ ብቻዬን የደሃ ልጅ ማለት ነው። ቤተክርስቲያን ስታሰራ ኦር መስጊድ ስታሰራ ላየንም፣ ምስኪን ደሃ ስትረዳ ላየንህን። በምን አወቃለ መርዳቱ ቆሻሻ ይሁኝ የምል እንዳንተ አይነት 1001 ለማኝ አጥፍቻለሁ። አይ አም 41 ሌቭል በሌቭል በልጠኸኝ አይደለም። እሱ እንኳን 41 እኮ ነው። ሙጤ ሃደኬቲ አሳይሃለሁ። ቆይ ጥንብ ዘረኛ የሚያስገባ እንጂ በረዶ ውስጥ ማሜነቴን አሳይሃለሁ። አንተን አይደለም ጠይቀው ያን ሸውራራ በአንድ ጊዜ ዱባይንና ሳውዲ አረቢያን በአንድ የሚያየው ማን ወደ ጊዮርጊስ የሚባለውን እንዴት እንዳጠፋው ጠይቅ። ማሜ ይባላል አልኩ። ትታወቀኛለህ። እመነኝ፣ ይጸጽታል። እንኳን አንተ አይደለም አንተ ፑሽ የምታደርግላቸው እኔ ንጉሳቸው ነኝ። አንተ መሀይም ለማኝ ማለት ነው። አወድዬ ጌታ ቲንክ ሶ ማች ቲንክ በጣም ነው የማመሰግነው። አመስግኑልኝ በመድኃኒዓለም። እሱ ይለፈልፋል እዛ ይሄን ማለት ነው። የሰማህ ነው።
አንተ ደደብ እኔ የምኖርበትን ቤት ቆርቆሮ መኪና ነው ብለህ ነው ለሱ የምታሳየው ማለት አንቺ ናሽ ልብዳና ማለት ዝም በይ ብዬሻለሁ። ክብርሽን ጠብቂ። ላስቀይምሽ እችላለሁ። ምን አባቱ የምትከፍተው ክብርሽ አትለጠፊ። አንቺ ሹጣም ልጅ ማለት ነው። አስቀይምሻለሁ እያልኩሽ ከምሬ ነው የምልሽ። ተከፋይ አትሁኝ። ዝም በይ እያልኩሽ ነው። ተፋብሻለሁ። እያየህ ነው አንተ የደሃ ልጅ ሉክ እኔ የምኖረውን ቤት እኔ የምኖረውን ኤሪያ ላሳይ። አንተ የለማኝ ልጅ ማለት ነው። ገባ? እኛ ምን አገባን ስላንተ ኤሪያ ማለት አቦ እና ለምን ትንሽ ያጠብቂ ማንቺ ለምን ዝም በትይ ማንቺ ለማኝ ማለት ነው። እንግዲህ ከትላንት ወዲያ ማሜ ፕሬዚዳንት ማሜ ከሄለን ወርቅዬ ጋር ጌም ሲጮት አዋድ ለሄለን ወርቅዬ ሲሰጣት ከዛ እሱ ሲቀጣ ተሳደበ። ሲሳደብ ነበረ። እኔንም አዋድንም ሲሰድበን ነበረ። ባይዘዌ ጋይስ አንድ ነገር ልንገራችሁ፣ ሲሪየስ ማለት ነው። አንድ ነገር ልንገራችሁ፣ ማሜ የተሳደበው ነገር ቀላል ነገር አይደለም። አልተውም፣ በጣም ቀላል ነገር አይደለም የተሳደበው። የተናገረው ነገር ናውን ፎንቲ እኔ መጥራትም አልፈልግም ቃሉ ብቻ ያለው ነገር በጣም በጣም አሳፋሪ አስነዋሪ ነገር ነው ያለው እዛ ላይቭ ላይ ማለት ነው። እኔ ደግሞ ቅድም ቪዲዮ ሰርችበታለሁ ለሚመለከተው አካል ይሄን ጉዳይ ሰጥቻለሁ። ኢቭን ነግሬዋለሁ የይቅርታ ቪዲዮ እንዲሰራ። የይቅርታ ቪዲዮን እንዲሰራ ከነገርኩትም በኋላ እንኳን ይቅርታ ቪዲዮ ሊሰራ አይደለም ገብቶ ሙድ ነው የያዘው። ለኔም በውስጥ ቮይስ ልኮልኛል። የላከልኝም ቮይስ ምንድነው እሁድ ጌም ስላለኝ ምቀኝነቱን ምናምን ነገር ተወና እሁድ ላለኝ ጌም ቪዲዮ ስራልኝ ነው። እሱ ኖርማል ነው። ለሱ የተናገረው ነገር በጣም ኖርማል ነው ለሱ ማለት ነው። ገባችሁ አይደለ? ለሱ የተናገረው ነገር በጣም ኖርማል ነው። ሰውየው ጤነኛም አይመስለኝም እውነት ለመናገር። ግን እዛ ጋር እኔ ከማንም ሰው ጋር አልነካከም፣ ከማንም ሰው ጋር ተነካክቼም አላውቅም። እግዚአብሔር ምስክር ይመረኝ ነው ጋይስ። አዋድ በእናቱ ኢትዮጵያዊ ነው። አውቆ ማሜ ልክ እንደዛ ብዬ ቪዲዮ ስሰራ ነገሩን ከሀገራዊ ጉዳይ ጋር ከፖለቲካ ጋር ከዘር ጋር ምናምን ነገር ለማገናኘት ሞከረ፣ ሆን ብሎ ማለት ነው። ምክንያቱም የህዝቡን ስስ ጎን ለመንካት እኔ ለማንም የግብፅ አልሸባብ ምናምን ነገር እንደዚህ አላደርግም፣ ይቅርታ አልጠይቅም ምናምን አለ። ሆን ብሎ ነው ያደረገው ያንን ነገር። ለኔ ያለኝ ቃል በቃል ጌሜን አታበላሽብኝ ነው።